ስለጠፋ በጣም ይቅርታ። ዛሬ የመጣሁት ከራስን ከማዘመን ጋር የተያያዘ አርዕስት ይዤ ነው እና ድሮ የምጠቀምበት ለምሳሌ ድሮ የምጠቀምበት ሬንደሪንግ ሶፍትዌር ነበር እና ያ ሬንደሪንግ ሶፍትዌር እሱን ስጠቀም ሌሎች ሬንደሪንግ ሶፍትዌሮች መጡት ይሻላሉ ተባለ። እነዚያ የተሻሉት ሬንደሪንግ ሶፍትዌሮች መጠቀም ጀመር። ከነሱም የተሻለ ከዛም የተሻለ እየተባለ የተሻሻለ መጣ። እነዛን የምጠቀማለሁ፣ ይሄንን እጠቀማለሁ። አሁን ደግሞ በጣም በሚያሳቅቅ ሁኔታ እንደነ ክላውድ ቤዝድ ኮምፒውቲንግ የሚባሉ ሲስተሞች አሉ እና አንሪል ኢንጂን ነው የሚባሉ ማለት ነው። ፋይላችሁን አፕሎድ ታደርጋላችሁ፣ ሬንደር ያደርጉላችኋል። እናንተ በምትፈልጉት እንትን ሬንደር ይደረግላችኋል። የፈለጋችሁትን አርቲስቲክ እንትኖች ተጨምሮ ባህሪዎች ተጨምሮ እንደ ሬንደር ይደረጋል እና ክላውድ ቤዝድ ኮምፒውቲንግ የዛን ያለ ተጽዕኖ ፈጥሯል ማለት ነው። ይሄ በሬንደሪንግ ብቻ ነው የማወራችሁ። እንግዲህ አስቡት፣ አሁን ስታንዳርድ ላይ ደግሞ ስንመጣ አሁን ቢም ብለን ሞሮፍ ወደ ዌስት ካደረስ ቻይና ብለን ደግሞ በምናቡ ዓለም ላይ በቨርቹዋል ወርልድ ላይ ያለው ምንድነው ሲሉ ጉባውት ቲያንጅ ቲጂያን ናሽናል ስታንዳርድ ነው የሚባለው። እንደዛ አይነት ስታንዳርድ አላቸው መሰለኝ እና ያ አርሙኛው ቻይንኛው ነው ይሰማል ይችላል። ያ ምን አደረገ ብላችሁ ብታዩ አክቹአሊ ዲጂታል ትዊን ሲቲ ገምተዋል ለከተሞቻቸው ዲጂታል ኢኩቫለንት ማለት ነው። ያ ማለት እያንዳንዱ አይተም የፓይፒንግ ፊቲንግ ሁሉ ያለው ከተማቸውን ዲቨሎፕ አድርጓል ዲጂታሊ። ይህ ማለት ከስታንዳርድ የመነጨ የፕላኒንግ እና ለወደፊትም ከረንትሊ ላላቸው ፕሮጀክቶች ከፍተኛ ጥቅም ያለው ፕሮጀክቶችን በሁለት ሳምንት ትልቅ ሆስፒታል በወራት የፈለጉትን ድልድይ እንዲሰሩ ኤግዜክዩት እንዲያደርጉ የሚረዳቸው እንደዚህ አይነት ሲስተሞች ኢንቴግሬት ስላደረጉ ነው ማለት ነው። እኛም ወደኛ ሀገር ስንመጣ ልክ እዚህ ቢም ላይ የሚሰሩ በተቋም ደረጃ አሉ። ለማሰልጠንም ምናምን እያደረጉ ጥረት ያደርጋሉ። ታውቋቸዋላችሁ ቢም ላይ ኢንተረስት ያላቸው ሰዎች። እኛ ሀገር ምን እና ወደ እኔ ግን ስንመጣ አርክቴክቶች፣ ኢንጂነሮች፣ ኮንትራክተሮች እና ምናምን ኢንጂነሮች ሲባል ኤሌክትሪካል፣ መካኒካል ሁሉም የሚያጠቃልላል ሴክተሩ ላይ ያለ አፈር ምርመራ የሚሰራ ሊሆን ይችላል። እስቲ ግቡና ድረገጹ ላይ ምን አለ የሚለውን ይሁት። ለጊዜው ትንሽ አይተም ነው ያለው። ሁሉም ነገር ያው አንድ ሰው ብቻ ሲሆን ያስቸግራሉ ሁሉም ነገር ለመስራት እና እስቲ እናንተም ምን ኮንትሪቢዩት ታደርጉ እንደምትችሉ ሬጂስተር ታደርጉ ኮንትሪቢዩተር ብላችሁ ሬጂስተር ማድረግ ትችላላችሁ። ኮንትሪቢዩት ማድረግ ትችላላችሁ የሚለውን አስቡና ኮንትሪቢዩት አድርጉ ድረገጹ ላይ። በስታንዳርድ ግዴታ ቢም መሆን የለበትም። አይዞ ሌቭል የሆነ መረጃዎች ካሏችሁ ራሱ እነዛ መረጃዎች ለብዙ ሰው ጠቃሚ ናቸው እና መከፋፈያ መድረክ ነው ይችላል ያስባል። ድረገጽ እንደ እንትን አንዱን ማለት ነው መታደስ አስፈላጊ ነገር ነው። ስፔሻሊ ከዘመኑ ጋር አብሮ ሄድ አስፈላጊ መሆኑን ያው አሁን የቻይና ኤግዛምፕል ያሳያል ማለት ነው። እንደ ሞኝና እንደ ወረቀት ነው እና እንደ ኢንተርኔት ነው አይደል? እንደ ኢንተርኔት ሞኝና ኢንተርኔት የያዘውን አይለቅበር የሚባለው እንደዛ አንኑንና የተማርነውን ነገር ብቻ ሳይሆን አንድ ጊዜ አወቅነው ብቻ ሳይሆን የተሻለውን ነገር ማወቅም እንሞክር እያስ ይተላልቻለሁ መከራቸዋለሁ። አመሰግናለሁ። ሳዳመጣችሁ መልካም ቀን።